በዛሬው ቪዲዮ ከባለፈው የቀጠለ ባለፈው ስቱደንት ሬጂስትሬሽን ፎርም እንዴት ዲዛይን ማድረግ እንዳለብን አይተናል። ፎርም ላይ ሆነን እንዴት አድርገን ሬጂስተር ማድረግ እንችላለን የሚለውን ነው የምናየው። በመጀመሪያ ዛምፕ ሰርቨር ስታርት እናደርጋለን። ከዛ ሚኒማይዝ እናደርገዋለን። በመቀጠል ብራውዘራችንን እንከፍታለን። ሎካል ሆስት php ማይ አድሚን ብለን ኢንተር እንለዋለን። እሺ ዳሽቦርዱ ተከፍቶልናል። ከዚህ በመቀጠል ምንድነው የምናደርገው? የሚኒማይዝ እናደርገው። እዚህ ፒሲ የሚለውን እንከፍትና ሎካል ዲስክ ሲን እንከፍተዋለን። ከዛ ውስጥ ዛምፕ የሚለውን እንከፍታለን። ከዛ htdocs የሚለውን ፎልደር እንከፍታለን። በመቀጠል ስኩል የሚል ፕሮጀክት ፎልደር ባለፈው አዘጋጅተን ስሰራ የቆየንበት ፕሮጀክት ፎልደር አለ። እሱን እንከፍተዋለን ማለት ነው። እነዚህ ባለፈው የሰራናቸው ፕሮጀክቶች ናቸው። ዛሬ እንግዲህ ይሄኛውን ነው የምንሰራው ማለት ነው። ስቱደንት ሬጂስትሬሽን ፎርም ላይ ነው የምንሰራው። ይሄንን PHP ሶርስ ፋይል ነው። ይሄንን ከፍተዋለን። ባለፈው የሰራ ነው። ይሄንን ከፍተዋለን። ብራውዘራችን ላይ እንሄድና ኒው ታብ ብለን ሎካል ሆስት ከዛ PHP ማይ አድሚን የሚለውን እናጠፋውና እዚህ ጋር ሎካል ሆስት ካልን በኋላ ምን እንላለን? ስኩል እንላለን። ፕሮጀክት ፎልደሩ ማለት ነው። እዚህ ጋር ያለውን ፕሮጀክት ፎልደር ስኩል የሚል ነው። ይሄኛውን ስኩል ብለን እንጽፋለን ማለት ነው። ስኩል ብለን ኢንተር ስልነው ኢንዴክስ ስላለው ምን ይመጣል? ፔጁ ይከፈትልናል ማለት ነው። ሆም ፔጁ ይከፈትልናል። እዚህ ጋር ሆነን ምንድን ነበር የሰራ ነው? ሎጊን ማድረግ ይኖርብናል። ባክግራውንዱን ስለቀየርኩት ነው። ብላክ ነበር ወደ ሰማያዊ ስላደረግኩት ነው። እዚህ ጋር ባለፈው የሰጠነው ስኩል የሚለው ዳታቤዝ ውስጥ ምን አለ? ሳይን አፕ የሚል ቴብል አለ። እሱ ውስጥ ዩዘር ኔም እና ፓስወርድ አለን። እሱን እናያለን ማለት ነው። እዚህ ጋር ነውና ምነው እዚህ ጋር ሁሴን ብዬ ለምሳሌ ዩዘር ኔም ሁሴን ብዬ ፓስወርድ 1234 ነው። ስለዚህ እዚህ የምገባው በምንድነው ማለት ነው? ሁሴን ልና እዚህ ጋር 1234 ብዬ ሎጊን አደርጋለሁ። ሎጊን ስናደርግ ይሄ ፔጅ ይከፈታል። እዚህ ጋርም እንደዚሁ ለይታ ትንሽ የተሻለ ነው በሚል ሰማያዊ ባክግራውንዱን ስለቀየርኩት ነው። ባለፈው የሰራነው ፎርም ነው። ሌላ የተቀየረ ነገር የለውም። ከዛ በተረፈ ይሄንን ፔጅ ሪስፖንሲቭ እንዲሆን አድርጌዋለሁ ከባለፈው የተሻለ ማለት ነው። ሪስፖንሲቭ ነው ስንል ምን ማለት ነው? ለምሳሌ እዚህ እንደዚህ ብናደርገው ስናሰፋው እኩል ይሰፋል። ስናጠባው ደግሞ ለስልክ ሲሆን ለምሳሌ እንደዚህ በኮለመን ይቀመጣሉ ማለት ነው። ሮ የነበሩት ወደ ኮለመን እየተቀየሩ ለስልክ ወይም ለታብሌት እንዲመች ተደርጎ የተዘጋጀ ነው። አዘጋጅቸዋለሁ ማለት ነው። ሶርስ ኮዱን ከፈለጋችሁት መጨረሻ ላይ ኮሜንት ላይ አስቀምጥላችኋለሁ። የቴሌግራም ሊንክ እዛ ጋር ጆይን ያደረጋችሁ ሶርስ ኮዱን መውሰድ ትችላላችሁ። ይህን ይመስላል። ዛሬ ምንድነው የምናደርገው ማለት ነው? እዚህ ጋር መረጃ እንሞላለን። ከዛ ሬጂስተር ስንለው ዳታው ወደ ዳታቤዝ እንዲመዘገብ ወይም ሴቭ እንዲሆን ያደርግልናል ማለት ነው። ወይም ሬጂስተር እንዲሆን ያደርግልናል ማለት ነው። ስለዚህ ይሄን ነው ማለት ነው የምንሰራው ዛሬ። ወደ ኮዳችን እንመለስና እንዴት ነው ሪስፖንሲቭ ያደረግኩት እዚህ ጋር አሳያችኋለሁ። እዚህ ጋር አትሚዲያ ስክሪን አትሚዲያ እንልና እዚህ ጋር ማክሲመም ዊድዙ 768 ፒክስል ሲሆን ዩኤሎችን ሴንተር ላይ የሆኑ ወደ ዳር ላይ የሄደው ተቆርጦ እንዳይቀር ለ768 ፒክስል ላይ ሲሆን ማለት ነው። ሌላው ፓዲንጉን 10 ፒክስል አድርገው ነው የሚለው። እንደገና ደግሞ ምን ፎርም ፊልድ አለ እዚህ ጋር ሚኒመም ዊድዙ 100% ማለት ይሄ ክላሶች ናቸው። እዚህ ጋር ታች ፎርሙላ የምናገኛቸው ክላሶች ናቸው። ለምሳሌ ምንድነው ይሄ ዶት ፎርም ፊልድ ነው አይደለ? ስለ ፎርም ፊልድ የሚለውን እንየው። እነዚህ ይሄ ፎርም ፊልዱ ምንድነው? ይሄ ፎርም ፊልድ ያለ እዚህ ጋር አለ፣ እዚህ ጋር አለ። እነዚህ ክላስ ስለሆኑ ነው ዶት ያልነው። እነዚህ ምን ይሆናሉ ማለት ነው? 768 ላይ 100% ዊድዛቸው ሚኒመም ዊድዛቸው 100% ይሆናል ነው። ለምሳሌ እንመልከተው። እዚህ ጋር እንደዚህ የነበረው ልክ ሲሰበሰብ እነዚህ ፎርም ፊልድ የምንላቸው ማለት ነው። እነዚህ 100% ዊድዛቸው እስከዚህ ይሆናሉ። ከዚህ እስከዚህ ይሆናል 100% ይሆናሉ ለማለት ነው። እንደዚህ አድርጋቸው ለማለት ነው። እነዚህንም ጨምሮ ማለት ነው። ስለዚህ 100% በያዘው ልክ ይሆናል ማለት ነው። ስለዚህ ወደዚህ እንመለስና ማክሲመም ዊድዙ 480 ፒክስል ሲሆን ምን ይሆናል? ፎርም ኮንቴነሩ ምን ይሆን? ፓዲንጉ 15 ፒክስል ይሆን በዚህን ሰዓት ማለት ነው። ለስልክ በሚሆን በጣም ሲጠብ ማለት ነው። በዛን ወቅት በስልክ እንዲታይ ፔጁ በስልካችን ላይ እንዲታይ በሚሆን ሰዓት ምን ይሆን? ፎርም ኮንቴነሩ ምን ይሆን? ክላስ ኔም ነው። በነገራችን ላይ ታች እንደምታዩት እዚህ ጋር ፎርም ኮንቴነር የሚላል እዚህ ጋር የሱ የፎርማችን ምን ይሆን ነው የሚለው እዚህ ጋር ፓዲንጉ 15 እንደዚህም ዩኤሎቹ ደግሞ እንደዚሁ ኮለመን ይሁኑ
በኮለመን ይመለሱ። ለምሳሌ ማየት እንችላለን። ኮለመን ይመለሳሉ። እዚህ ጋር ይህንን ብናጠበው ይህንን እናጥበው እስኪ ሮ የነበሩት እንደዚህ ኮለመን ይሆናሉ ማለት ነው የሌሎቹ። ሌላ ደግሞ ምን አለ ፍሌክስ ዳይሬክሽን ኮለመን ይሆን ብለናል። አላይን አይተም ሴንተር ላይ ይሆኑ እንዳያችሁት ነው። ሴንተር ላይ ነው የተቀመጡት። ጋፑ 10 ፒክስል ይሁን በመካከላቸው ያለው ጋፕ 10 ፒክስል። ፎርም ሮ ላይ ስንመጣ ፎርም ሮ የምንላቸው እዚህ ጋር ፎርም ሮ አለ። እዚህም ጋር ፎር ለእያንዳንዳቸው ፊልድ ፎርም ሮ ይሄ ክላስ ተሰጥቷቸዋል። ስለዚህ ምንድነው እዚህ ጋር ስለዚህ ይሄንን ሙሉ ሶርስ ኮድ ኮሜንት ላይ የቴሌግራም ሊንክ አስቀምጥላችኋለሁ። በዛ ገብታችሁ ቴሌግራሙን ጆይን በማድረግ ከዛ መውሰድ ትችላላችሁ ማለት ነው። በመቀጠል ወደ የት ነው የምንሄደው? እታች እንውረድና እዚህ ጋር እንመጣና ምን እናደርጋለን? የፒኤችፒ ታግ ከፍታለሁ። በመጀመሪያ ፒኤችፒ ልና እዚህ መካከል ታጉን እዘጋለሁ። ከዛ ኢንክሉድ ልና ኮኔክሽን ዶት ፒኤችፒ ከዛ እዚህ ጋር ሰሚኮለን ኢፍ እንልና ኢሴት ፖስት ብለን በተኑ ሬጂስተር በተን ኔሙ ማለት ነው። ሬጂስተር በተን ክሊክ ሲደረግ ከዛ ቫሪያብል ክሬት እናደርጋለን። ቴብል ክሬት አላረግንም። ስለዚህ ቴብል ክሬት እናደርጋለን። እዚህ ጋር እንመጣና ኒው ብለን ቴብል እዚህ ጋር ለምሳሌ ስንት ነው ያለን? 1 2 3 4 5 6 7 8 9 ፊልድ ያስፈልገናል ማለት ነው። እዚህ ጋር 1 2 3 4 ነው የሰጠን። ስለዚህ 5 እንጨምርበታለን። ከዛ ጎ ስንለው 5 ጨምሮብናል። አሁን የ9 ነው። እዚህ ጋር ኤስአይዲ መጀመሪያ ቴብል ኔሙን ስቱደንት እንበለው። እዚህ ጋር ኤስአይዲ፣ እዚህ ጋር ኤፍ ኔም፣ ኤል ኔም፣ ኤጅ፣ ሴክስ፣ ኢሜይል፣ ፎን፣ ኮርስ፣ በርዝ ዴት እንበለው። ቫርካር እንበለው ይሄንን። እዚህም ጋር ቫርካር ኤጅ ኢንቲዩን ቫርካር እዚህ ጋር ዴት ታይም ማለት እንችላለን። ሌንግዝ እናስቀምጥለት። ኢሜይል 20 ፎን ነምበር 15 ይሄን ማለፍ እንችላለን። ይሄም ኢንት ስለሆነ መተው እንችላለን። እዚህ ጋር ምን ይቀረናል? ፕራይመሪ ኪ እናደርጋለን። እዚህ ጋር እንመጣና እዚህ ጋር ፕራይመሪ ኪ እናደርገዋለን። እሺ ጨርሰናል። ሴቭ እንለዋለን። እዚህ ጋር እሺ ቴብላችንን ክሬት አድርገናል። ይሄን ይመስላል። እዚህ ጋር ዳታ ማስገባት ነው ማለት ነው። እዚህ ፎርም ላይ ሆነን እዚህ ጋር ዳታ ማስገባት ነው ማለት ነው። ሬጂስተር ስንለው እዚህ ጋር መጣለሁ። ቫሪያብሉ ኤስአይዲ ሳይን አረግለታለሁ። ፖስት እዚህ ጋር ኤስአይዲ ሰሚኮለን ከዛ በመቀጠል ኤፍ ኔም ዶላር ሳይድ አድርገን ለፈርስት ኔም ቫሪያብል ክሬት እናደርግለታለን። ኤል ኔም ከዚህ በመቀጠል ኤጅ ኢሜይል ኮርስ እንለዋለን። እዚህ ጋር ቫሪያብሉን ዲኦቢ ዴት ኦፍ በርዝ ይሁንና እንበለው። ዴት ኦፍ በርዝ ማለት ነው። ከዛ በርዝ ዴት። እሺ ቫሪያብል ክሬት አድርገን ጨርሰናል። ከዚህ በኋላ ለዳታ ኢንሰርት ለማድረግ ሌላ ቫሪያብል ክሬት እናደርጋለን። አሁን ደግሞ ኤስኪዩኤል እንበለው ቫሪያብሉን። ከዛ ኮት ውስጥ ምን እናደርገዋለን? ኢንሰርት ኢንቱ ቴብላችን ምንድነው? ስቱደንት። የቴብል ኔማችን ስቱደንት ስለሆነ ስቱደንት እንላለን። ቅንፍ እንከፍታለን። እዚህ ጋር ኤስአይዲ ኮማ ኤል ኔም ኮማ የቴብል ላይ ያሉት ፊልድ ኔሞች ናቸው እነዚህ። ኤጅ ኮማ ኢሜይል ኮማ ፎን ኮማ ኮርስ በርዝ ዴት። እዚህ ጋር ቫልዩ ስንልና ምን እናደርጋለን? በኮት ውስጥ ከላይ ያሉትን ቫሪያብሎች እናስገባለን። ኤስአይዲ ኮማ ኤስ ኔም ኮማ ኤስ ኔም ሳይሆን እዚህ ጋር ኤፍ ኔም ነው የምንለው። ይቅርታ ኤፍ ኔም እዚህ ጋርም ያላስገባ ነው አለ። እዚህ ጋር ኤል ኔም ኮማ ኤጅ ኮማ ኢሜይል ኮማ ፎን ኮማ ኮርስ
ኮማ ዶብ እዚህ ጋር ሰሚኮለን እናደርግና ኢንተር እንለዋለን። ከዛ ሌላ ቫሪያብል ክሬት እናደርጋለን። እዚህ ጋር ሪዛልት እንበለውና ቫሪያብሉን ሪዛልት ኮን ኩዌሪ ኤስኪዩኤል እዚህ ጋር ሰሚኮለን እናደርግበታለን። አሁን በቀጥታ መመዝገብ ይችላል ማለት ነው። ከዛ በመቀጠል ኢፍ እንልና ሪዛልት የሰጠነውን ይሄን ቫሪያብል እዚህ ጋር እንወስደዋለን። ሪዛልት ብለን ብሬስ እንከፍተናል። እዚህ ጋር ከዚህ በፊት ሌላ ላሳያችሁ። እዚህ ጋር ለምሳሌ ይመዘግባል አይመዘግብም የሚለውን ቼክ እናደርግ እስኪ። እዚህ ጋር 001 ልበለው። እዚህ ጋር ፈርስት ኔም አበበ ልበለው። እዚህ ጋር የሆነ ነገር ስም ልስጠው። ኤጁ 30 ይሁን። ሜል ፎን ነምበር ሬጂስተር ልበለው እስኪ አሁን የት ነው? እዚህ ጋር ሪፍሬሽ አድርጌ ቼክ ላድርግ። መመዝገብ አለ ያው ምንም ዳታ የለውም። ይሄን እስኪ ሪሎድ እንበለው። እዚህ ጋር ይሄውና አበበ ብሎ ዳታው ወደ ዳታቤዙ ተመዝግቦልኛል ማለት ነው። ይሄው እዚህ ጋር የሰጠሁት መረጃ እዚህ ጋር ገብቶልኛል ማለት ነው። ስለዚህ ምንድነው አሁን እንደምታዩት ምንም እዚህ ጋር ምንም ይመዝገብ አይመዝገብ እዚህ ጋር ምንም እያሳየን ስላልሆነ ምን እናደርጋለን? ልክ እዚህ ስንመዘግብ እዚህ ጋር ፌች አድርጎ ዳታውን እንዲያሳየን ለማድረግ እንዴት እንደምንሰራ አሳያችኋለሁ ማለት ነው። እንዴት አድርጎ ዳታው እዚህ ስንመዘግብ ዳታው እዚህ ጋር መታየት እንዲችል ለማድረግ ነው አሁን ማሳያችሁ። አሁን ይሄን ለማድረግ ምን አደርጋለሁ? ቫሪያብል ክሬት አደርጋለሁ። ቫሪያብሉን ኤስኪዩኤል ዲስፕሌይ ልበለው። ዲስፕሌይ ልበለውና ይሄ ቫሪያብል ነው ፌች ለማድረግ ማለት ነው። ከዛ ምን አደርጋለሁ? ሰሌክት ልና ሰሌክት ኦል አስተሪክስ ማለት ነው ፍሮም ስቱደንት ከስቱደንት ቴብል ያሉትን ሰሌክት አድርገህ አሳየኝ የተመዘገቡትን ለማለት ነው። ሰሌክት ማነው ስቱደንት ከዛ ሰሚኮለን እናደርጋለን መጨረሻ ላይ። በመቀጠል ሌላ ቫሪያብል አሁንም ያስፈልገናል። ሪዛልት ዲስፕሌይ ልበለኛውን የፈለግነውን ቫሪያብል መሰየም እንችላለን። ኮን ኩዌሪ ኤስኪዩኤል ዲስፕሌይ ከላይ የሰጠነውን ቫሪያብል ማለት ነው። ኤስኪዩኤል ዲስፕሌይ መጥቶልናል እዚህ ጋር። ከዛ ሰሚኮለን አድርገን ሌላ ሮ ሚል ቫሪያብል አሁንም ክሬት ላርክ ማይ ኤስኪዩኤል አይ አንደርስኮር ነም ሮስ እንልና ነም ሮስ እንልና ነም አንደርስኮር ሮስ ከዚያ ሪዛልት ዲስፕሌይ የሚለውን እዚህ ጋር የፈጠርነው እንዳ ቫሪያብል እዚህ ጋር እንወስደዋለን ማለት ነው። ሪዛልት ዲስፕሌይ አሁንም ሰሚኮለን እናደርጋለን እዚህ ጋር። ከዛ በመቀጠል ኢፍ እንልና ቅንፍ ውስጥ ከላይ ሮ ብለን ክሬት ያደረግነውን ቫሪያብል ሮ ግሬተር ዛን 0 ትሩ ከሆነ ለማለት ነው። ከላይ ያለው ሪዛልት ዲስፕሌይ ትሩ ከሆነ ኢኮ እንልና ቴብል ክሬት እንዳደረግልኝ ማለት ታግ እንከፍታለን እዚህ ጋር። ቴብል ዊድዙን የቴብል ዊድዝ ስንት ይሁን? 100% ቦርደር 1 ስታይል ሲኤስኤስ ማለት ነው። ቦርደር ኮላፕስ ኮለን አድርገን ኮላፕስ እንለዋለን። እዚህ ያዳበልን ነው። ከዛ ቲአር እንላለን። ቴብል ውስጥ ቴብል ሮ ማለት ነው ቲአር። እሺ እዚህ ጋር እንወርድና ከዛ ቲኤች እንልና ቴብል ሄደር አይዲ ነምበር ከዛን እንዘጋለን። ይሄን ኮፒ እናደርገውና ስንት ጊዜ ነው? 9 ጊዜ መሰለኝ 2 3 4 5 6 7 8 9 ቫሪያብል ክሬት ስላደረግ አይዲ ነምበር ብለናል። እዚህ ጋር ይሄንን ፈርስት ኔም እንበለው። ላስት ኔም ኤጅ ጀንደር ማለት እንችላለን። ይሄንን ጀንደር ማለት እንችላለን። ኢሜይል ፎን ኮርስ ዴት ኦፍ በርት እዚህ ጋር ቲአሩን እንዘጋለን። የቲአር የከፈትነው አለ እሱን ታግ እንዘጋለን። ቲአር ከዛ እዚህ ጋር ሰሚኮለን እናደርጋለን ማለት ነው።
ከዚህ በመቀጠል አሁን ይሄ ዲስፕሌይ የሚሆንልን ነው ፊት ለፊት ላይ እዚህ ጋር ከዚህ ጋር የሚታይልን ቴብሉን ነው ክሬት ያደረግነው ከላይ እንዲታይልን ነው ቴብሉን ነው ክሬት ያደረግነው። እሺ ከዚህ በመቀጠል ምን እናደርጋለን? ዋይል እንላለን። ዋይል ሉፕ እንጠቀማለን። ዋይል ሉፕ ብለን ዋይል ሮ የፈጠርነው ቫሪያብል ማለት ነው ከላይ ሪዛልት ዲስፕሌይ ፌች አሶክ እንልና እዚህ ጋር ከላይ የሰራናቸውን ቫሪያብሎች እናመጣቸዋለን። እዚህ ጋር ያዘጋጀናቸውን ቫሪያብሎች በሙሉ እንወስዳቸዋለን። ኮፒ እናደርግና እሺ እዚህ ጋር ፖስት የሚለውን ሮ እንለዋለን። በዚህኛው ቫሪያብል እንቀይረዋለን ማለት ነው። ሮ እሺ ከዚህ በመቀጠል ኢኮ እንልና አሁንም ቲአር ከዛ ቲዲ እንላለን። ቲዲ ብለን ታጉን እንዘጋለን። እዚህ መካከል ቫሪያብሉን እናስቀምጣለን ማለት ነው። ለምሳሌ እዚህ ጋር ይሄንን እንወስደው። ይሄን ኮፒ እንልና 2 3 4 5 6 7 8 9 እዚህ ጋር ኤፍ ኔም ኤል ኔም ኤች ኢሜይል ፎን ኮርስ ዲኦቢ ከዛ ቲአር ብለን ቲአር እንዘጋዋለን። ይሄኛው እዚህ ጋር ኢኮ እንልና ቴብሉን እንዘጋለን ማለት ከላይ የከፈትነውን ቴብል እዚህ ጋር እንዘጋዋለን። እዚህ ጋር አሁንም ኢኮ እንልና ዳታ has been successfully inserted ብለን እዚህ ጋር ሰሚኮለን እናደርጋለን። እሺ ከዛ በመቀጠል እዚህ ጋር እንመጣና ኤልስ እንላለን። ካልሆነ ደግሞ ካልገባ ዳታው ኤልስ እንልና ኢኮ እንላለን። አሁንም ዴታ could not be inserted or duplicate id please try again ሰሚኮለን እናደርጋለን። አሁን ጨርሰናል። እስኪ እንሞክረው። ሴቭ እናድርገው። 002 የፈለግነውን ስም እንስጣው። ፎን ነምበር ሬጂስተር ለበለው እስኪ። ይኸውና ልክ ስንመዘግብ ምን ያደርግልናል? እዛ ሄደን ማየት አይጠበቅብንም ማለት ነው። ዳታው እዚሁ ጋር ፊቸርን ለምሳሌ ካሳይ ብያው ነው አሁን የመዘገብኩት። ይህ መጀመሪያ መዝግቤው የነበረው ዳታ ነው አበበ የሚል። አሁን ደግሞ ካሳይ ያለው ብዬ እዚህ ጋር የመዘገብኩት ዳታ እዚሁ ጋር ይመጣልኛል ማለት ነው። እንደዚህ አድርገን እንዴት እንሰራለን የሚለውን ነው ማለት ነው ያየ ነው። እሺ አሁን የሚቀረን ነገር አለ። ይሄ ቴብሉ ከዚህ ጋር ተጠግቶብናል። እዚህ ጋር ከዲቭ ቀጥለን ቢአሩን እዚህ እንወሰደው ወይም ከት እንበለውና እዚህ ጋር 2 ይበቃዋል። እስኪ እንሞክረው። እስኪ እዚህ ጋር እንምጣ። ሳሚራ እንድሌት ላርጋት፣ ሌላ ላለመመዝገብ ነው። እዚህ ጋር መጣለው 003 ሳሚራ። እስኪ ሬጂስተር ልበል። እስኪ ይሄውና ተራርቋል ማለት ነው። ይሄውና በዚህ መካከል ክፍተት ፈጥሮልናል። ስለዚህ አሁን ምንድነው የማደርገው? ይሄኛውን ከላይ ያለውን ሼድ እንዲሆንልኝ አደርገዋለሁ ማለት ነው። ምን አደርጋለሁ? እዚህ ጋር መጣና ሲኤስኤሱ ላይ እንሄድና ወደ ላይ እዚህ ጋር ቲኤች ላለው ቴብል ሄደር ማለት ነው። እዚህ ጋር ባክግራውንድ ከለር ኮለን አድርገን እናደርጋለን። እዚህ ጋር ለምሳሌ እዚህ ጋር ስለማይሰጠን እዚህ ይሄን ከለር እንወስደው እስኪ። ይፈልግነው ላይ እዚህም ጋር ይፈልግነው ላይ በየቀያየርን ማስቀመጥ እንችላለን። PHP ኮድ ላይ በትክክል ስለማይሰራልኝ ነው እየወሰድኩ ያለሁት። እዚህ ጋር እስኪ ይሄን አይነት ከለር ከዛ ሰሚኮለን አደርገዋለሁ። እስኪ እንየው 005 ማን በለው? አህመድ እንበለው፣ ሰይድ እንበለው። እሺ እዚህ ኤጁን 32 እናድርገው። ሜል ከሞልተና አሁን ሬጂስተር እንበል እስኪ። ይኸውና በዚህ መልክ ቴብላችን የመዘገብነው ዳታ እዚህ ይታየናል ማለት ነው። ቴብል እዚህ ጋር ሄደን ማየት አይጠበቅብንም። እዚያው ላይ እዚህ ጋር የገቡት ዳታዎች የት ይታየናል ማለት ነው?
እዚህ ጋር ቀጥታ ማየት እንችላለን ማለት ልክ ስንመዘግብ እዚሁ ላይ ያሳየናል ማለት ነው የገባውን ዳታ። ይኸውና ለምሳሌ እዚህ ጋር ገብቷል ማለት ነው 005 አይዲ ነምበር የሆነው ስቱደንት እዚህ ጋር ገብቷል ማለት ነው። ስለዚህ በዚህ መልክ ሬጂስተር ማድረግ እንችላለን ማለት ነው። የዚህን ኮድ ሙሉ ሶርስ ኮድ እንደነገርኳችሁ መግቢያው ላይ የቴሌግራም ቻናላችንን ጆይን በማድረግ ከዛ ማግኘት ትችላላችሁ። ወይም ደግሞ ኮሜንት ላይ ሊንኩን አስቀምጥላችኋለሁ የቴሌግራም ሊንኩን፣ እሱን ጆይን አድርጋችሁ ኮዱን ሶርስ ኮዱን መውሰድ ትችላላችሁ። በሁለተኛ ደግሞ ዋናው ዩቲዩብ ቻናላችን ላይ ገብታችሁ ዲስክሪፕሽን ቦክስ ላይ ምን አለ የቴሌግራም ሊንካችን አለ። እዚያ ጋር ገብታችሁ ሶርስ ኮዱን ማግኘት ትችላላችሁ ማለት ነው። ለዛሬ የነበረኝ ቆይታ ይህን ይመስላል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ተቀላቀሉን። ለነበረን ቆይታ አመሰግናለሁ። መልካም ቆይታ ይሆንላችሁ።